ድንግልም በምትወልድበት ወራት በሮም ንጉሥ በአውግስጦስ ቄሳር መንግሥት ሰው ሁሉ ግብር ሊቈጠር ታዘዘ። ዮሴፍም ድንግልን ይዞ ተጓዘ ከገሊላ ከነበረበት መንደር ቤተልሔም ወደምትባል ሀገር ከኤፍራታ ይወጣል ብሎ ንጉሥ ሚክያስ የተናገረው ሊደርስ ሳታፋልስ የወላዶችን ሥርዓት በታኅሳስ 29 ዕለት ከዚያው ሳሉ የምትወልድበት ቢደርስ ተወለደ። ድንግልናዋን ሳይጥስ ቤት ባይኖራት መታለችና ከሩቅ ከበረት ጠቀለለችው በጨርቅ ሊፈጸም የኢሳይያስ ነገሩን። እንስሳትም ትንፋሻቸውን ገበሩ። ከዚያ ቦታ ከብት ጠባቆች ነበሩ ያዩ ነበር ካሉበት ቦታ ድረስ የብርሃን ጎርፍ ከቤተልሔም ሲፈስ። እረኞችም የብርሃኑን ጎርፍ አይተው እጅግ ፈሩ። ምን ነገር ነው ብለው መልአኩም ፍርሃታቸውን አርቆ ነገራቸው። ተድላ ደስታውን አድንቆ ልዑል አምላክ ለአዳም ብሎ ተዋርዶ ከድንግል በዳዊት ባሕሪ ተወልዶ ጨርቅ ለብሶ ከበረት መሃል ተጥሎ አለላችሁ ሄዳችሁ እዩት በቶሎ እንዲህ ብሎ ሲናገራቸው በዜና ከሱ ጋራ ብዙ መላእክት መጡና አቀረቡ ከእረኞች ጋር ምስጋና። ስብሐት ለአብ ለወልድ ለመንፈስ ቅዱስ ለዓለም እስከ ዘላለም ድረስ።